ማለት ነው አባቱን እና በታዲስ ምን ላድርግልሽ? እሺ እንዴት ላድርግልሽ? እሺ ማምለሽ ንገረኝ አሁን ልገልሽ ወይ አትገቶኛለሽ እኔ አሁንም ፓስታ ከትቼ እሄዳለሁ ያን ነው የምትሄጂው ወደ ቤተሰብ ቁጭ በይ ሶያ የት አለ ሶያ ይመጣል ወደ ዛሬ ካልገደኩኝ አሁን ነው የምከተሽ ታውቃለሽ ምን እንዳለሽ ትነግረኛለሽ ምን እንዳለሽ ትነግረኛለሽ ሆት ለካ እሱንም ምጣው አስታከካለሁ ሀነራው ዛሬ ካልገደልኩ ያታስንታየው ዛሬ እሱን ተዳረጋ እሱን ነው የሚከተው አስተው አንቺንም እሱንም ከድጄ ነው ይዤ ለመንግስት እሰጣለሁ እናትሽንማ በዳታ ሸርሙጣዮሽ ትነግረኛለሽ ዛሬ አንቺ ከዚህ ቤት ንግሬ ቀጥይ እሱ ሬሳሽ እሱ ነው እዚህ ነው የሚቀበለው እኔ ጣልቱ አደራግኝ ታውቀኛለሽ ኧረ ዛሬም ትነግረኛለሽ ወይ ነጫላ ለካ ቤትሽ ውስጥ ጉድ እየተሰራ ነው እኔ አፈር እያወኛ እየሰራ እሱም ሰር እያመጣልኝ ቤት ውስጥ እኔ ጣልቱ የት ሄደዋል ወንድሙ ልጅ የቱ ነው አሁን የት እዚህ ቤት ውስጥ ትቀመጫለሽ ንቅንቅ ያልሽ ማለት ባለሽበት ቦታ መጥቼ አስጣልኩሽ ሰማሽ ለህይወትሽ ወርቅና ሰማሽኝ ሰላም ቤተሰብ እንዴት ናችሁ ደህና ናችሁ ወይ እንዴት ነው ዛሬ መጣሁላችሁ በአዲስ ቪዲዮ ከመዳም ኩሽና ትግስት ነኝ እንዴት ናችሁ ደህና ናችሁ ወይ አለሁኝ እኔ የምለው አሁን እቺ ልጅ እንደዚህ የምታሰቃያት ማለት ነው እንደዚህ የምታሰቃያት ልጅቷና ችግር ያለባት ወይስ ሰውየው ቀጥሯት ነው ቀጥሮኝ ነው እየመጣሁት እቤት ቀጥሮኝ ነው የምመጣ ነይ ብሎኝ ነው ያለች እቺ ልጅ ምን ታውቃለች አሁን ልጅየው ነው ጥፋተኛ ወይስ ባልየው ነው ጥፋተኛ ወይስ ልጅቷ ናት አሁን ሚስት ደግሞ እኔ ስራ ውዬ ስመጣ ስራ እየሄድኩኝ ሳድር ስውል ለካሱ ሴቱን እያመጣ እያሰቃየ ነው እያለች ነው ወይ የቤት ሰራተኛ ናት ወይስ የወር ሰራተኛ ናት ወይስ ምንድነው አሁን እቺ እንደዚህ የምታሰቃያት ህግ የለም ሰው የለም ሃይባይ የለም ግን እኔ በጣም ነው የሚያሳዝነው የሚያሳፍረው ግን ሀገራችን ላይ እዚህ ሀገር እንኳን እኛ ስንሰራ እንደዚህ ቀና ብለው እንኳን አያዩንም መብታችንን አክብረውልን ነው የምንኖረው ግን እንዴት እየተካሄደ ነው ሀገራችን ላይ ግን ለምንድነው እንደዚህ የምታሰቃያት አንቺስ ብትሆኝ ሴት አይደለሽም እንደዚህ ለምንድነው እንደዚህ የምትመጫት እንደዚህ የምታሰቃያት እሱን አናግረሽ ምክንያቱን አናግረሽ እሷን ፈልጓ ከሆነስ አንቺን ፈቶ እሷን ሊያገባስ ፈልጎ ከሆነስ ለምንድነው እንደዚህ የምትሆኑ ኧረ እባካችሁ የሀገራችን ልጆች እባካችሁ አትበላሹ ተው